ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አል አረፋ በዓል በሰላም አደረሳችሁ። በዓሉ ሀገራችን ሰላሟን የምታገኝበት፣ ህዝቦቿ ደግሞ ፍቅርና አንድነትን የሚላበሱበት በዓል ያደርግልን። በያላችሁበት መልካም በዓል እያልኩኝ ወደ ዛሬው ቪዲዮ እገባለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አጠር ያለ ቪዲዮ እና እንዲሁም ደግሞ በጣም የሚያስቅ የሚያዝናና ቪዲዮ ነው ወደ እናንተ ይዤ የመጣሁት እና ይሄንን ቪዲዮ ላይክ፣ ሼር እያደረጋችሁ ለሌሎች አድርሱልኝ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ። ሁለት ባልና ሚስት ናቸው እና የበዓል ቀን ነው እና ይህንን የበዓል ቀን ከቤተሰብ ጋር ሄደው ለማሳለፍ ይስማማሉ። የሚሄዱት የሚስትየው ቤተሰብ ጋር ነው ማለት ነው። ጓዛቸውን ጠቅልለው ማለት በዓል የሚያስፈልጋቸውን ይዘው የሚሄዱትን ነገር አዘገጃጅተው ወደ እናቷ ቤት ያመራሉ። እናቷ ቤት በጣም ብዙ ሰው ተሰብስበዋል ማለት ቤተሰብ ማለት ነው። ቤተሰቦች ሁሉ ተሰብስበዋል እና ሞቅ ደመቅ ባለ መንገድ በዓሉን እያከበሩ ነው። እነዚህ ሰው ባልና ሚስት ሲገቡ በጣም በፈገግታ በጣም ደስ የሚል አቀባበል ተቀበሏቸው እና ገቡ። ከገቡ በኋላ ትንሽ አረፍ ብለው ሁሉም ሰው እነሱን እየጠበቀ ስለነበረ ምግብ አልበላም እና ምግብ ይቅረብ ተባለ። ምግብ ቀረበ ማለት ነው። ከዛ በኋላ ሁሉም ወደ ማዕዱ ተሰበሰበ። ምግብ ሊበላ አንድ ላይ ሰብሰብ ብለው ሊበሉ ተሰበሰቡ ማለት ነው። ሁሉም ተሰበሰበ። ባልየው ግን አሁን ለእንግድነት የሄዱት ባልየው ማለት ነው እሱ አልቀረበም ለመብላት። ሚስትየዋ ቀርባለች፣ ሁሉም ተሰብስቧል። እሱ ብቻውን አኩርፎ ቁጭ ብሏል ማለት ነው። ከዛ ሁሉም ይጠሩታል ና ብላ ምናምን ይባላል። አይ አልበላም በቃ አኩርፎ ቁጭ አለ ማለት ነው። ሁሉም በቃ ጠራው። አይ አልበላም ብሎ አኩርፎ ቁጭ አለ። ከዛ በቃ በኋላ ይበላል ምናምን ተብሎ ያው ሰው ሀገር ሰላም ብሎ መብላት ጀመረ ማለት ነው። ከዛ እየበሉም ያው በዓል ነው እና በቃ በጣም ብዙ ተሰብስበዋል። ሞቅ ደመቅ ብሏል። መሀል ላይ ብዙ ጨዋታዎችን እያመጡ ይጫወታሉ፣ ይስቃሉ። ይሄ ባል ግን ምንም ሊስቅም ሊጫወትም አልቻለም። ምንም የፈለገ ነገር ብሉት ምንም በቃ አኩርፎ ቁጭ አለ ማለት ነው። ከዛ በቃ ሁሉም ግራ ስለገባው እሱን ለማሳቅ የሆነ ዘዴ ሊፈጥሩ አሰቡና አይጥ እንዲያመጡና አይጡን ልክ እንደ ፈረስ እንዲለጉሙት ተደረገ። ልክ እንደተባለውም አይጥ አምጥተው ልክ እንደ ፈረስ ለጉመው አቀረቡት ማለት ነው። ከዛ ሁሉም ሳቀ በአይጡ ማለት ነው። ልክ እንደ ፈረስ ተለጉሞ ሲቀር ሁሉም ሳቀ። ይሄ ሰውዬ ግን ምንም ሊስቅ አልቻለም። አሁንም እንዳኮረፈ ነው። በዚህ ነገር ግራ የተጋባችው አማት ማለት ነው ልጇን ቀስ ብላ ጠርታ ትጠይቃታለች። ምንድነው ቅር ያለው ነገር ወይም ደግሞ እስቲ ሌላ የለመደው ነገር ምናምን ካለ እኔም እኮ እናቱ ነኝ፣ አንቺ ብቻ እኮ አይደለሽም የኔ ልጅ፣ እሱም ልጅ ነው እኮ ምናምን ትላታለች። ከዛ በቃ ልጅም ግራ ስለገባት እሺ ብላ ትነግራታለች ማለት ነው። ምግብ ሲቀርብ ምግብ ከመብላቱ በፊት በጭልፋ ወጥ ይጠጣል ብላ ለእናቷ ትነግራታለች ማለት ነው። እናቷም የሰማችውን ነገር ተቀብላ ቀስ ብላ አማቿ በጭልፋ ወጥ ትሰጠዋለች ማለት ነው። ያንን ከቀመሰ በኋላ መጀመሪያ እያነሱ ይጫወቱት የነበሩትን ጨዋታ ሁሉ እያስታወሰ መሳቅ ጀመረ። ከዛ ጭራሽ የቅድሙ አይጥ እያለ ያንን አይጥ ያለፈውን ጨዋታ እያስታወሰ ለብቻው መሳቅ ጀመረ ማለት ነው። እና ሰው በጣም ተገረመ። ከዛ ቀርቦ ምግብም በላ። በጣም ደስተኛ ሆነ ማለት ነው። እና ቤተሰቦቼ አመል ከባድ ነው። አንዳንድ ጊዜ አመል በጣም ከባድ ነው። በተለይ እንግድነት ስንሄድ እንደዚህ የሚፈታተንን ከሆነ እንደምንም ብለን ቤት አስቀምጠነው ብንሄድ ባይነኝ። ይሄ ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በተረፈ ከእኔ ጋር እስከ መጨረሻው ድረስ ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካም በዓል። ቻው።